እንደ ሐምሌ ዝናብ የማያባራው ወጪሽን ለመሸፈን እኮ መስራት ያስፈልጋል። ኧረ በሰላም አውለበት። ምንድነው በጠዋቱ እንደ ሰሜን ኮሪያ ቁጣ የሚል? ነፍሴ በግራ ጎንሽ ነው እንዴ ተነሳሽው? አንቺ ያለሽበት ቤት ውስጥ ያደረሰው ተሳስቶ ካልሆነ በስተቀር በቀኝ ጎኑ አይነሳም። እሻው ምን ፈልገሽ? ወጪ ያለው ነገር ከሆነ በሶስተኛ ጆሮዬ ነው የምሰማው። ምን ማለት ነው? ላይ ሶስተኛ ጆሮ ይታይሻል? አይታየኝም። ስለዚህ አልሰማሽም ማለት ነው። አትጨነቅ፣ ወጪ አይደለም። መቼም ወጪ ሲባል ኪስን ይነሳዋል አይደለም? ምንም አታረግም። ለማንኛውም ትምህርት ቤት ወላጅ አምጪ ተብያለሁ። ጎሽ ጀግና ልጅ ማለት እንዳንቺ የኔ ጀግና። ባለፈው አስተማሪው መሬት ትዞራለች ሲል አትዞርም ብለሽ ተከራክረሽ ለያዥ ለገናሽ አስቸግረሽ ወላጅ አምጪ ተባልሽ። ሄድኩኝ። እግዚአብሔር አስተማሪው ፊት ጆሮ ግንዴን በጥፊ አሙቀኝ እንዴት እንደምትዞር አሳወቅ። አዎ እሺ፣ አሁን ደግሞ ምን አድርገሽ ነው ወላጅ አምጪ ተባልሽው? አልዘፍንም ብዬ ለምን? ጉዳዩን ከጊዜ አንጻር አጠር አድርጌ ሳስረዳ ሙዚቃ አስተማሪያችን አንድ ቀን ሳያስተምረን ድንገት መጣና ይወጣችሁ ዝፈኑ 50 ማርክ አለው አለ። እሺ አራዳው ገብቶሽ ተማሪ ይወጣ ሰጠነ። የእኛ ጥጋበኛ ደግሞ ጥጋብ አፍንጫሽ ስትሆን ያለችው አልዘፍንም አልሽ። ለምን? እዚህ ሀገር ውስጥ እንኳን እኔ ዘፋኞቹ ራሱ ዝፈኑ ቢባሉ 50 ማርክ አያገኙማ። ማን ያለ አይደለም 50 ከ50 100 የሚያገኙ ስንት ብርቅዬና ድንቅዬ ዘፋኞች አሉሽ። እሱ በእናንተ ጊዜ ነው በተጠናዎች። እሺ ከእናንተ ጊዜስ? አሁን በእኛ ጊዜ የሚዘፍኑ ዘፋኞች 50 ላይ ያገኙ አይደለም። እንደውም መጆሮ እዳ ኖሮባቸው ነው የሚመለሱት። ገባ? ሙዚቃ እኮ አዚያዚያ የሚፈልግ ፋልሴቶ ከወድ የሚወጣ ጉሮሮ ቅላጽያ አይደለም። ቅዱስ ያሬድ በሀገር ምርቱ